እሺ ዛሬ ደግሞ ይሄ የምንጠብቀውን ኢንትሪ ለምን እንደጠበቅኩትና እንዴት ልገባው እንዳሰብኩኝ ላሳያችሁ። ከዚህ በፊት እንደማሳያችሁ በ50 ሚኒት ላይ የምሰራውን አሁን ላይ በ4 አወር ላይ ባክ ቴስት እየሰራሁት ነው። ለምሳሌ እዚህ የምታዩት ቢጫ ቦክስ ያረኩት ዞን ሬንጅ እያደረገ ነው። 4 አወር ላይ ቢሆንም ወደ 1000 ምናምን ያህል ፒፕ ላይ ነው ሬንጅ እያደረገ ያለው። እዚህ ጋር ሚስ የተደረገች ሊኩዊዲቲ አለች። እንደገና ደግሞ እዚህ ታች ያረኩት ቦክስ ዞን ደግሞ ሌላ ኪ ሌቭል ላይ ነው። ከእንደገና ሲአርቲ ሎ አለኝ ዊክሊ ማለት ነው። ባለፈው ሃዩን ሪጀክት አድርጎልናል፣ ሃፉን ወስዷል። ካለበት ሬንጅ መውጣት ይችላል። ነገር ግን እቺ አሁን ሰማያዊ ያረኳት ሲአርቲ ሎዋችን ናት። ከዛ በታች ደግሞ ዴሊ ኦፕን ክሎዝ ሌቭል አለኝ። እሱ ዞን ላይ እንዲገባልኝ ማርኬት እፈልጋለሁ። እሱን ለማድረግ ጋና ቦክሴን አወጣና እዚህ ጋር ዘረጋለሁ። ሃይና ሎ ላይ ነው የምዘረጋው። እንደምታዩት ሃዩ ይሄ ነው፣ ሎ ደግሞ ይሄ ነው። የሱን ሃይና ሎ ላይ 3 51 እና 38 ላይ ያገኛለሁ። ቦክሴን ወደዛ አጠባዋለሁ። ከዛ ጋና ቦክሴን ማጥፋት እችላለሁ ማለት ነው። እሱን ካጠፋን በኋላ ትሬንድ ኤክስቴንሽን ቤዝ ነው ፌብ ሌቭል የምንዘረጋው። እሱን ስንዘረጋ ሃይ ሎ እና 51 ላይ ስንዘረጋ ይሄኛው ዞን እናገኛለን። 1.09 1.22 1.36 ኤስኤል የሚደረገው በዚህ ሰዓት 1.6 ሚለው ላይ ነው። ነገር ግን በጣም ብዙ ስለሆነና እዛ ድረስ የሚወርዳል ብዬ ስለማላስብ 1.36 ላይ ከዛ በታች አውርድ ብዬ ስለማስብ እዛ ድረስ አስቀምጠዋለሁ። ከዛ ኋላ ትሬንድ ላይኒንግ ከእንደገና ከሎ ሃይ ደግሞ ሆሪዞንታል ዘረጋና እቺ ሌቭል አገኛለሁ ማለት ነው። 1.78 1.63 ድረስ ማለት ነው። አላይ ድረስ የመውጣት እድል አለው ማርኬቱ። ነገር ግን እኔ የምጠብቀው አሁን ያለበት ሌቭል ድረስ ነው። ወደ 4000 ፒፕ ያህል ነው። እቺኛው እንደዚህ ስናደርጋት የሴላችንን 3164 ላይ እናደርጋለን። ኢንተራችንን ደግሞ 3170